ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አዳዲስ መረጃዎች እንዲደርሷችሁ እንድታደርጉ በአክብሮት እንጋብዛለን። ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም እንጀምራለን። እንደሚታወቀው እንግዲህ ዛሬ መጋቢት 11 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ቀርበው ከምክር ቤት አባላት ለተነሱላቸው ጥያቄዎች መልስ ሰጥተዋል። እሱ ጋር በተገናኘ ሰፋ ያለ መረጃ ይዘናል። ከምክር ቤቱ አካባቢ ከተነሱ ጥያቄዎች መካከል ህወሓት አደብ እንዲገዛ መደረግ አለበት ያሉት አንዱ የምክር ቤት አባል ጉዳይ የተሰጣቸውን መልስ በዝርዝር እናያለን። ሌላኛው ደግሞ ጠቅላይ ሚኒስትር አብይ አህመድ ማላዘን የሚፈልግ ማላዘን ይችላል ሲሉ ምክር ቤት ውስጥ ካሉ ተሰብሳቢዎች መካከል መወረፍ የሚፈልጉት ሰው ያለ ይመስላል። እንደዚህ አይነት አነጋጋሪ የሆነ ንግግር ተናግረዋል። ሌላኛው ኢትዮጵያ ባለፉት የ100 ዓመታት ታሪክ ውስጥ እንዳሁኑ መጠባበቂያ ወይም ሪዘርቭ ገንዘብ ይዛ አታውቅም ሲሉ ጠቅላይ ሚኒስትሩም ተናግረዋል። ሌሎችንም አነጋጋሪ መልሶችን በተያያዘ የምናቀርብላችሁ ይሆናል። ሁላችሁም እስከ መጨረሻ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ቀርበው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች መልስ ሰጥተዋል። ብዙ የምክር ቤት አባላት ጥያቄዎችን ያነሱ ሲሆን ጠቅላይ ሚኒስትር እነዚህን ጥያቄዎች አንድ ባንድ ለመመለስ ሞክረዋል። ከነዚህ ጥያቄዎች መካከል በኑሮ ውድነቱ ምክንያት በቀን አንዴ መብላት የማይችሉ ዜጎች ባሉበት እንዴት የኮሪደር ልማት ቅድሚያ ሊሰጠው ይችላል የሚል ነበር። በዚህ ጥያቄ እኛ ራሳችንን የምንሰራው ለዜጎችና ለህዝቡ ብለን ነው፣ አንድ ለመንግስት አይደለም። ከዚህ ውጪ ማላዘን የሚፈልጉ ሰዎች ማላዘን ይችላሉ በማለት አነጋጋሪ መልስ መልሰዋል። የኢትዮጵያን ግብርና በሚመለከት ካነሱት በሀገሪቱ ከ7.7 ሚሊዮን ሄክታር በላይ የስንዴ ሰብል ተሸፍኗል። በዚህም 300 ሚሊዮን ኩንታል ምርት ይጠበቃል። የኢትዮጵያ ከአፍሪካ አንደኛ ስንዴ አምራች ሀገር ሆናለች። ኢትዮጵያ በታሪኳ አይታ የማታውቀውን እድገት በዚህ 8 ወር አስመዝግባለች ሲሉ ጠቅላይ ሚኒስትሩ ተናግረዋል። ስንዴ ብቻ አይደለም፣ በሌሎች ሰብሎች ውጤታማ ሆነናል። በተለይ ለውጡን ተከትሎ በቡና በሻይ ቅባቶች በቅባት እህሎች ውጤታማ ሆነናል። በቡና ምርት በተለይ ለውጡን ተከትሎ በአመት 7 ሚሊዮን ዶላር ገደማ በአመት ኤክስፖርት እናደርጋለን ብለዋል። ባለፈው አመት 1.4 ቢሊዮን ዶላር ቡና ኤክስፖርት ተደርጓል። በዘንድሮ አመት ባለፉት 8 ወራት 1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል ሲሉ ተናግረዋል። በሚቀጥሉት 4 ወራት ውስጥ 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለንም ብለዋል። ኢትዮጵያ ውስጥ ያለው የቡና ኤክስፖርት ውጤታማ ነው ያሉት ጠቅላይ ሚኒስትሩ ቡና ላይ ስር ነቀል ውጤት ማምጣታቸውን ተናግረዋል። የጠቅላይ ሚኒስትሩ ማብራሪያና ምላሻቸውንም እንደቀጠለ ነው። ህወሓት አደብ እንዲገዛ መደረግ አለበት ሲሉ አንድ የምክር ቤት አባል ጠይቀዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የእዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተዋል። ህወሓት እስከመቼ ሰላም እየነሳ ይኖራል ሲሉም አጽንኦት ሰጥተዋል። ህወሓት ባለው የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ ፓርላማ አባል ተወካይ የህወሓት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስትሩ ፈገግታ ሲያሳዩ ተስተውለዋል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ አለበት፣ በፕሪቶሪያ በተፈረመው ስምምነት መሰረት መሆን እንደሚገባው አቶ ባርጠማ አመልክተዋል። ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር አለበት ይመስለኛል ሲሉም ጠቅላይ ሚኒስትሩ ለጉዳዩ ትኩረት እንዲሰጡ አሳስበዋል። የኢትዮጵያ ባለፉት 100 ዓመታት ታሪክ ውስጥ እንደ አሁኑ መጠባበቂያ ወይም ሪዘርቭ ገንዘብ ይዛ አታውቅም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከማክሮ ኢኮኖሚ በኋላ በነበራት ድርድር በእዳ ሽግሽግ 3.5 ቢሊዮን ዶላር ገደማ እዳ ሽግሽግ ማግኘቷን ተናግረዋል። ባለፈው 8 ወራት ከ564 ቢሊዮን ብር ገቢ ተደርጓል ያሉት ጠቅላይ ሚኒስትሩ ይሁን እንጂ ሰፋፊ ድጎማዎችና የደሞዝ ጭማሪ በማድረጋችን ወጫችን ከገቢያችን በልጧል ሲሉ ተናግረዋል።
የኢትዮጵያ መጠባበቂያ ውስን ነበር ያሉት ጠቅላይ ሚኒስትሩ ከዚህ ቀደም በ2011 ዓ.ም ኢትዮጵያ ከነበራት ወይም መጠባበቂያ ያውኑ በእጥፍ ጨምሯልም ብለዋል። ባለፉት ዘመናት ጀምረን ለማንጨርሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዕዳ ሽግሽግ ማድረጋቸውንም ገልጸዋል። ነዳጅ ማዳበሪያ ለክልሎች የሚሰጥ በጀትን ተደማምሮ ገቢያችን ሙሉ ለሙሉ ወጫችን ባይሸፍንም እየሞከርን ነው ብለዋል። ኑሮ ውድነቱን ለማርገብ የተለያዩ የመፍትሄ መንገዶች እየተጠቀመች ነው። ይህም እንደሚቀጥል ጠቅላይ ሚኒስትሩ በምላሻቸው ተናግረዋል። ሌሎችን መልሶች ይዘን ከሰዓት በኋላ እንገናኛለን። መልካም ጊዜ እንዲሆንላችሁ ተመኘን።